ሰላም ዛሬ የምናየው ስለ ማይንድፉልነስ ነው። ስለ ማስተዋል ማይንድፉልነስ ወይም ማስተዋል ትርጉሙ አሁን ላይ በማተኮር የምናዳብረው አእምሮአዊ ሁኔታ ነው። አሁን ላይ የሚከናወኑትን በጥራት የማወቅና የመረዳት ጥበብ ማለት ነው። ማንም ሰው መተግበር የሚችለው ነገር ነው። ማይንድፉልነስ ነው ጥበብ የሚሰጠን። ማስተዋል ስንችል ማይንድፉል መሆን ስንችል ስለ ዓለም፣ ስለ ህይወት፣ ስለሚከናወነው ነገር፣ ስለሚፈጠረው ነገር የተሻለ አይነት ዕውቀት ይኖረናል ማለት ነው። አንኮንሺየስ አይደለንም ወይም በደመ ነፍስ አይደለም የምንኖረው ወይም ደግሞ እየተመራን አይደለም ማለት ነው። ለራሳችን መኖር ማለት ማስተዋል መቻል ማለት ነው። የራሳችን ጥበብ አገኘን ማለት ማስተዋል ቻልን ማለት ነው። ስለዚህ ማይንድፉልነስ በጣም ወሳኝና ሁሉም ሰው መተግበር ያለበት ነገር ነው። ስለዚህ ወደሱ እንሄዳለን። አእምሮአችንን ከታዘብነው ጊዜ ሰጥተን ካየን ውስጣችን ምን እየተከናወነ እንደሆነ ለማወቅ ከጣርን የምናገኘው ነገር ምንድነው? አእምሮአችን ግብ ተኮር ነው። ጎል ኦሪየንትድ ነው። የራሱ የሆነ ንድፍ ያለው ፕሪዲክሽን ማሽን ነው። የሚተነብይ ማሽን ነው። ሁሉ ጊዜ ወደ ውጪ እየወጣ የተለያዩ ነገሮችን ለማሳካት ሲሞክርና ሲጥር ነው የምንታዘበው። ስለዚህ ወደ ውስጥ ስንመለከት አእምሮአችን ሁሉ ጊዜ የሆነ ግብ ይዝና እነሱን ለማሳካት በሁሉም አቅጣጫ ስራ ሲሰራ ነው የምንታዘበው ማለት ነው። ለምሳሌ ሜዲቴሽን ላይ ተንፋሽ ልብ ለማለት ስንሞክር የሚያስቸግረን ይሄ የትንበያ ማሽን ነው። መተንበይ ነው ስራው። እንደዚህ ቢሆንስ እንደዚህ ላርግ እንደዚህ ሊሆን ነው ምናምን እያለ ስለሚተነብይ ነው። እና ይሄንን ማወቅ ነው። ላይክ እውነታውን ማወቅ ማለት ማይንድፉል ማለት መታዘብ ነው አይደል? አሁን ላይ ምንድነው የሚከሰተው? አሁን ላይ የሚከሰተው ይሄ ነው። አእምሮአችን የራሱ የሆነ ግብ አለው። ስለዚህ ግቡን ራሱ ማወቅ አለብን። በማይንድፉልነስ የራሱ የሆነ ንድፍ አለው። እንዴት ማሳካት እንዳለበት መመሪያ አለው። ስለዚህ እሱን አሁን ላይ ማወቅ አለብን ማለት ነው። እና የምንታዘበው ወደ ውስጥ ስንመለከት ሲሯሯጥ ነው አእምሮአችን፣ ሲዘል ነው የምናየው። ለምሳሌ ከግቦቹ ወይም ከኢላማዎቹ አንዱ ስኬት ሊሆን ይችላል። በጣም ስኬት የምንፈልግ ሰዎች እንሆናለን። ስለዚህ ወደ ውስጥ ስንመለከት እንዴት ስኬትን ለማግኘት አእምሮአችን እየሞከረ እንደሆነ ጠለቅ ብለን ስናይ አንድ የተለመደ ስልት ይጠቀማል። እሱ ምንድነው? የስኬትን ትርጉም ማለት ነው። ከራሱ ውጪ ከሚያያቸው ነገሮች፣ ከሰበሰባቸው ነገሮች፣ ሁኔታዎች እየተነበየ ስኬትን ሲያሳድድ እንታዘባለን፣ እንገነዘባለን። የስኬት ትርጉም ራሱ ከሌሎች የተሰበሰበ ነገር ነው። ስለዚህ ስኬት ለኔ ምንድነው ብሎ ከውስጥ አይነሳም አእምሮአችን። ማይንድፉል ስንሆን የምንታዘበው ከውስጥ አይደለም የሚነሳው፣ ከውስጥ አይጠይቅም። የሌሎችን ትርጉም እንደራሱ አድርጎ ወስዶ ነው እየተነበየ ፕሪዲክት እያደረገ ስኬትን ለኛ ማምጣት የሚፈልገው ማለት ነው። ይህ አይነት አካሄድ ደግሞ አብዛኛው ለሚከሰቱብን ችግሮች ዋነኛ ምክንያት ነው። በስኬት ሰበብ አእምሮአችንን ወይ በመስገብገብ ወይ በጥላቻ ወይ በፍራቻ እናቆሽሸዋለን። በሌላ ቋንቋ የማስተዋል ብቃታችን ደካማ ስለሆነ አእምሮአችን አሁንም ስኬትን ትርጉም ከውጪ ስለሆነ የሚያገኘው ለሌሎች እንጂ ለራሳችን እየኖርን ስላልሆነ የመጀመሪያ ተጎጂ እንሆናለን ማለት ነው። ምንም ፖዚቲቭ ቢሆን አላማችን ፖዚቲቭ ቢሆን ግቡ የማይንዳችን ፖዚቲቭ ቢሆንም ስኬት የሚጠላ ሰው የለም። ግን የሚያሳካበት መንገድ አብዛኛውን ጊዜ እኛን የሚጎዳው ነው እናገኘዋለን። ስለዚህ አሁን ላይ ወደ ውስጥ በማየት በማስተዋል አእምሮአችን እንዴት እንደሚሰራ ካላወቅን በቸልተኝነት ስኬት የሚባል ጽንሰ ሐሳብ ላይ እየጠቆምን በምንም አይነት መልኩ ህይወታችንን ጥራት ሳንጠብቅ አሳካው እያልነው እንደሆነና አእምሮአችን ደግሞ መረጃውን የሚሰበስበው ከውጪ እንጂ ወደ ውስጥ ተመልክቶ እኛን የሚመጥን እንደሆነና እንዳልሆነ ሳያጣራ ስለሆነ እዚህ ጋር እየኖረን ያለነው የራሳችን ህይወት ሳይሆን የሌሎችን ነው ማለት ነው። ውስጣችን እየተረበሸ ስኬታማ ነኝ እንላለን። ጭንቀት በጥፍ እየጨመረ አለፈልኝ እንላለን። በዚህ መልኩ ራሳችንን እየዋሸን ስንኖር ሁልጊዜ ከራሳችን ጋር ግጭትና ውዝግብ እንፈጥራለን። በህይወታችን ላይ አላስፈላጊ የሆነ ሰጣ ገባ እናበዛለን ማለት ነው። ስለዚህ ህይወታችንን ሙሉ አድርገን መኖር ከፈለግን ጉዞ የሚጀምረው አእምሮአችን እንዴት እንደሚሰራ በማስተዋል በማወቅ ውስጣችንን ስነ ስርዓት በማስያዝ ነው። ይህን የምናደርገው ሐሳቦች፣ ስሜቶችና ባህሪያት ከውስጥ ሲመነጩ በማየት የሐሳቦቻችን አነሳስ በመታዘብ የውስጥ ሙሉነትን በተዋቂነት በስልጣን ወይም በንብረት ከመፈለግ በመታቀብ ውጫዊ የሆኑ ነገሮችን ልክ እንደ ስሜት ማነቃቂያዎች፣ ሴንሰሪ ስቲሙሌት የሚባሉት ማህበራዊ ማረጋገጫዎች፣ ሶሻል አክሴፕታንስ የሚባለው ቁሳዊ ይዞታዎችና ልምዶች፣ ማቴሪያሊስቲክ የሚባለው እነዚህ ሁሉ ጊዜና የሚለዋወጡ መሆናቸውን በመገንዘብ ውጫዊ ነገሮችን የደስታ ምንጭ አድርጎ መጣበቅ፣ አሁንም እነዚህ ጊዜ ስለሆኑ የችግራችን መንስኤ እንደሆኑ ማወቅ፣ ጥለውን ሲሄዱ እንደምንሰቃይ ማወቅ፣ አሁንም ከውጪ የምናሳድዳቸውን ፍላጎቶች በአካላችን ላይ ውጥረት ሲፈጥሩ፣ መረበሽ ሲፈጥሩ ወይም ጉጉት ሲቀሰቅሱብን አሁን ላይ ሆነን በመታዘብ አሁን ላይ የመጡትን ስሜታዊ ሁኔታዎች በማወቅ ወሳኝ የሆኑትን ፍላጎቶች ብቻ ለይተን ተቀብለን ማስተናገድ፣ ሌሎቹን
መልቀቅ። ሌላው ደግሞ እይታችንን ከውጭ እውቅና ወደ ውስጥ ወደሚገኝ እርካታ በማዞር ውስጣዊ ሙሉነትን መፈለግ። አሁንም ሌላው ደግሞ ራስን በማወቅ ለራስ ሩሩ በመሆን ውስጣዊ ሰላማችንን ማዳበር። አሁን ላይ የሚበቃንን በማወቅ የውስጥ እርካታና ደስታን ለማግኘት መሞከር። በዚህ መልኩ ማይንድፉልነስን ማዳበር እንችላለን ማለት ነው። Thank you for listening. Thank you for watching. Love and respect. Peace.